አንድ ጊዜ እቺ ሁሉም ሰው እንደሚያውቃት ሃና ሸዋረቢት የቆቦ ልጅ ናት። እንግዲህ ሁላችሁም ታውቋታላችሁ። በህይወት እያለች ሙታለች ተብሎ ለቤተሰቦቿ መርዶ የተነገረ አሁን በደላሎች እጅ ያለች ሃና ትባላለች። የሸዋ ልጅ ቀጥል ብዙ አለች ትመጣለች እያለ ደላላው ከዛሬ ነገ እያለ ይሄው 2 ዓመቷን እያስቆጠረች ነው። ትሙት ትድን አልታወቀችም። እችም የሸዋ ልጅ ናት። ጣርማ ብር ነው ምናምን አካባቢ። እችም እንደዚሁ ከወዲያ ስትመጣ ዞ ድንበር ላይ ሙታለች ተብሎ ለቤቶቿ የተረዳ የሸዋ ልጅ ሸዋረቢት የት አካባቢ ነው? አካባቢው ረሳሁት። የሸዋ ልጅ ናት። እችም ቀጥል እቺ ከሁለት ኢብራሂም ትባላለች። የገምዛ አጾጊያ ነው። እቺም እንደዚሁ ከአንጾኪያ ወደ የዛሬ 2 ዓመት ወደ ኢትዮጵያ ኢቃማ ተወጣ ስትሄድ ድንበር ላይ ሙታለች ተብሎ ቤቶቿ መርዶ የተላከ እሷ ግን ታግታ በዛው እንደናሃኒ ጋር ያለች ናት። እቺ ደግሞ ይመች የሚባለው ደላላ አስረግዟት ኢትዮጵያ ወልዳ ስትመጣ እዛው ድንበር ላይ ታግታ ሙታለች ተብሎ ለቤተሰቦቿ የተረዳ የሸዋ ልጅ ናት። እቺ ተመልከቱ። በአረብኛም ትሰሩበት እሷ ናት። እቺም እሷው ናት። እሷው ናት። ሰያ አንዴ ከመጀመሪያው ያርግልኝ። ሰላም ዛሬ እንደ ትላንቱ ከሆነ ሌሎቹን የማያመጣቸው ከሆነ ከዛ በኋላ የሚሆኑ ይሆናል። ጄኖሳይድ ማለት የዘር ማጥፋት ወንጀል እየሰራ ስለሆነ እኔ አሁንም በቃ ዋና ተጠያቂ የማደርገው ይመች ነው። ይመች ቤተሰቦቹ ንብረቱ መያዝ አለበት። በቃ እኔ ሳውዲ ካለው ፖሊስ በላይ እኔ ኢትዮጵያ ያለው የሆነ ነገሩ ቢያዝ ወዱ ሳይሆን በግዱ ይለቃል፣ ወዱ ሳይሆን በግዱ ያመጣል ያለውን ነገር በጠቅላላ። የእውነት ሰው በጣም ብዙ እየጻፉልኝ ነው በስልኬ ሁላ ሳይቀር። እግዚአብሔርን ነው የምነግራችሁ። እኛ ነገር ደግሞ ሳይድ ሁላችንም ያላየነው አንድ ነገር አለ። ይመች እንደገና ደግሞ ተክላይ ይሄ አሉ አይደለ? የነዚህ ግሩፖች እኛ ስለነ ተክላይ ግሩፖች ነው የምናወራው። የነ ተክላይ ግሩፖች ምናልባት ሴቶቹ ሞቱ እያሉ እንትን የሚሉ ልባቸውን እየሸጡ ኩላሊታ እዛ አካባቢ የማይደረግ ነገር የለም። እንደዛም አድርገዋል እያደረጉ ይሆናል ሴቶችን። ይሄንን ነገር በደንብ ይሄ ነገር ተጣርቶ ጥግ ድረስ ከተሄደ እነዚህ ዝርያቸው ምናቸው መኖር የለበትም ምድር ላይ። ለምን ኩላሊት ይሸጣል፣ ልብ ይሸጣል። ማይደረግ ነገር እኮ የለም። የመን ላይ ማይደረግ ነገር እኮ የለም። ስለዚህ ይሄንንም ነገር አተኩረን ልናይ ይገባል። እኛ የገጠር ልጅን የምንጠራው ድርጊቱን አድርገሃል ሳይሆን የደበቅከው ነገር ግን አለ። ፈርተህ ከሆነ ህዝብ ካንተ ጎን ነው። መታችሁ ስደት ላይ የነበራችሁ ልጆች ሁላችሁም መታችሁ የተደረገውን ነገር ምንም ነገር ሳትፈሩ የተመቻቸ ኑሮ እንከፍትልሃለን እኛ ራሳችን። መተህ ግን የምታውቃትን አንድ በአንድ ወጥተህ ንገረን። ኢቃማ አውጥቶ ነው የመጣው። ጅዳ ካልተመቸው ወደ ሪያድ እናስወስደዋለን። ሳውዲ ላይ ሆኖ ጌሙን እየተጫወተ እጣውን እየጣለ በስነ ስርዓት ሴፍቲው ተጠብቆ የሚፈልገው ተደርጎ ይኖራል። እሱንም ካልፈለገ ሙሉ ወጪውን ሸፍነን አይዲውን አሰርተን ዱባይ እናመጣዋለን። እናቴ ሳውዲ ኢቃማ አውጥቷል። አሁን እንደ ምን በዛ ገሬ ነው እሱ በቃ ይሄን ነገር ተናግሬ ሳውዲ ሰላም አልኖርም እንኳን የሚል ከሆነ እኛ ሙሉ ወጪውን ሸፍነን ዱባይ እናመጣዋለን። ምንም የሚያስፈልገው ነገር የለም። ይሄን ነገር በውስጥ አወራቸው። እነ ብሪጅስቶን እነ መሲ እነ ሳሪን በውስጥ አወራቸው። እዚህ ላይ ፈርተህ ከሆነ መሲ ይኸውልሽ ሳውዲ እና ዱባይ ይለያያል። እነዚህ ሰዎች አሁን ሳውዲ ውስጥ መኖር አይችሉም። ማን ጋር ይኖራሉ? እንደው ማን ጋር ሰርተው? እነዚህ እኮ አቁቶላቸዋል ከሳውዲ። በቃ የተበላሸ ህይወት ነው። የልዩትን ህይወት እንዳበላሹ የራሳቸውም ተበላሸላቸው። ግን የማይጸጸተን ለምናቸዋል። እንደ ወንድም ደውለን አልቅሰን ለምንናቸዋል። እሺ አንድ ሃኒ ቀጥል። እንግዲህ ሃኒ ሁሉም ያውቃት በየመንገዱ የቀሩ
ዝብት እንግዲህ ሀኒ በየመንገዱ የቀሩ ሴቶቻችን እሷ ድምጥ ናት። ምንም ጥርጥር የለው። ሀኒ በህይወት ካለች በህይወት ኑራ እንድናያት የሁል ጊዜ ምኞታችን ነው። ኢንሻአላህ ሰያ ሪከርድ እንድናረግ በደንብ እሺ። አንድ የካህና ጀምር ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኢትዮጵያ ውስጥ የምትገኙ ኢትዮጵያውያን እነዚህ አሁን ከዚህ በታች የምናሳያችሁ ፎቶዎች በጠቅላላ የመን ላይ ታግተው የሚገኙ ተገለዋል ብለው የተለያየ ወንጀል የተፈጸመባቸው ሴቶች ናቸው። እችኛዋ ሀና ትባላለች። ሞታለች ብለው ለዘመናት የደበቋት ነች። ግን እኛ እንዳልሞተች አረጋግጠን መኖሯን አውቀናል። እገታ ላይ ነች። ቀይረው ሁለተኛውን አድርገው። እችኛዋም ሌላኛዋ እህታችን ነች። ለአቅመ ሔዋን እንኳን አልደረሱም። በእድሜ በጣም ትናንሽ እና ለጋ ልጆችን ይመች የሚባል ሸዋ ላይ የተወለደ ልጅ እሱ ነው መልምሎ ከደላሎች ጋር ሆኖ ሳኡዲ በህገወጥ መልክ የሚያስወስዳቸው። ሴቶቹ በመንገድ ላይ ሲሄዱ ይደፈራሉ። የተለያየ አይነት ወንጀል ይፈጸምባቸዋል። ይደፍሯቸዋል፣ ያግቷቸዋል፣ ለተለያየ በደልም ይደርስባቸዋል። እንዲሁም የእነሱ አገልጋይ አድርገው ያስቀሯቸዋል። ምግብ አብሳይ፣ ይህን ልክ እንደ ቤት ሰራተኛ ማለት ነው። እነዚህን በፎቶ ላይ ፈርሻ የምታያቸው በጠቅላላ እነዚህ ፎቶ ላይ የምታያቸው ልጆችን በጠቅላላ የምታውቋቸው ካላችሁ ለቤተሰቦቻቸው፣ ለጎረቤቶቻቸው ሆናችሁ ለእያንዳንዱ ሰው ኢንፎርሜሽን። ለዚህ ነገር ተጠያቂ የሆነው ይመች የሚባለው ደላላ ነው። እነዚህ አጋሮቹም አሉ፣ ግን በዋናነት የሸዋሮቢት ልጆች ናቸው። በብዛት የሸዋ አካባቢ ልጆች ናቸው። እነዚህን የሸዋ ልጆች የሚመለምለው ይመች ነው። ስለዚህ መጨረሻ ላይ የእሱን ፎቶ እናሳያችኋለን። ለዚህ ሁሉ ተጠያቂ ይመች ነው። እሱ የሚኖረው ሳውዲ ሀገር ነው። ሌሎች አባሪዎች ደላላ አሉት። እነ ተክላይ የሚባሉ የትግራይ አካባቢ ተወላጆች እንዲሁም በየተለያዩ እዛ የሚያሸጋግሩ የመኮይ አህመድ የሚባል አሁን እዛ ድንበር ላይ ትላንትና የመኒውን ቀምቶ ስልኩን ቀምቶ የዘጋበት የመኮይ አህመድ የሚባል እነ ጌታሁን ወይንም ጌትነት ብቻ ደላሎቹ ብዙ ናቸው። በዋነኛነት ግን እነዚህ የምታያቸው ሴቶች እንዳሉ ሆነው ቀጣይ ደግሞ መጨረሻ ላይ የይመችን ፎቶ እናደርግላችኋለን። ይመችን አምጣው ይለቅ ፎቶ። እነዚህ የተለያዩ ሴቶችን ይደፈራሉ፣ ይደፍሯቸዋል፣ ገንዘብ ይቀበሏቸዋል፣ ደስ ያላቸውንም ይገላሉ፣ ያግታሉ፣ የቤት ሰራተኛ አድርገው ያስቀምጣሉ። አሁንም ደግሜ የምነግራችሁ እነዚህ ሴቶችን የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ደላላ ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው። በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉም የበኩሉን አስተዋጽኦ እንዲያደርግ ነው የምንፈልገው። እኛ እዚህ ጋር የተቀመጥነው በጠቅላላ እንዲሁም የብዙ ሰውም ሀሳቡ ይሄ ስለሆነ እነዚህ የተለያዩ ህጻናቶች በጣም ህጻናቶች ናቸው። እድሜያቸው በጣም ትናንሽ። ቀስ አርገ እነዚህ የምታያቸውን በጠቅላላ በይመች መልማዊነት በህገወጥ መልክ ወደ የመን ትሄዳላችሁ ተብለው የተገደሉ፣ የታገቱ፣ የተደፈሩ የት እንደደረሱ ያልታወቁ ሴቶች ናቸው። እቺ ከጅዳ ወደ ልክ እንደ ሀና ከጅዳ ወደ ኢትዮጵያ ልገባ የዛሬ 2 ዓመት ከሁለት ኢብራሂም ትባላለች። ደግሞ ትግራይ ክልል ወቅሮ የተወለዱ አሁን የመን ድንበር ላይ በሪያድ በጅዳ ያሉት ደላላዎች አከፋፋይ ናቸው። እነዚህ የገደሉትን እየገደሉ የደፈሩትን እየደፈሩ የተረፈውን ወደ ሪያድ ወደ ጅዳ ወደ መካ የሚያከፋፍሉ በጣም አደገኛ ለሰው የማያዝኑ ጨካኝ አረመኔ ተክላይ